ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። አላህ መልእክተኛው ዓለይሂ ሰላቱ ወሰላም ሰትሩት ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ አልሙተኸይላት የሚኮሩ ሴቶች ናቸው መጥፎ ሴት ማለት። ወሁነል ሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው አሉና እንዲህ አይነት ሴቶች ጀነት አይገቡም። ከቁጥር አንፃር ጉራበል አዕሰምን የሚያክሉ ከገቡ እንጂ ከአሞራ ዘር ሆኖ አልፎ አልፎ እንጂ የማይገኝ የአሞራ አይነት የሸሪዓን አለባበስ በመጣሳቸው በመኩራታቸው ኒፋቅ ውስጥ በመውደቃቸው ጀነት የመግባት እድላቸው ጠባብ ነው ያሉ ኢማም አሕመድ ከዓብዱላህ ብን ዐምር ብን አልዓስ ባስተላለፉት ሐዲትም ኡመይማ የምትባል ሴት ወደ ነቢ ዓለይሂ ሰላቱ ወሰላም መታ ለመስለም ቃል ለመግባት በፈለገች ጊዜ ነቢ ዓለይሂ ሰላቱ ወሰላም ወደ እስላም ስትገቢ ቃል የማስገባሽ በአንደኛ ደረጃ በአላህ አላሻርክም እንድትይ፣ አልሰርቅም እንድትይ፣ ዝሙትን አልቀርብም አላመነዝርም እንድትይ፣ እንደዚሁ ደግሞ ድሮ በጃሂልያ ዘመን የነበሩ ሴቶች ይገላለጡት እንደነበረው አልገላለጥም ብለሽ ቃል እንድትገቢ ነው ሙባይዓ የማደርግሽ ብለዋታል ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም የሴት ልጅን አለባበስ ከተውሂድ ጋር ከኢማን ጋር አብረው አቆራኝተው ጠቅሰዋል። መገላለጥን መተው መስረቅን፣ ዝሙት መስራትን ከመተው ጋር አብረው ጠቅሰዋል። ሙስሊም ሴት ዝሙትን መተው እንዳለባት ሁሉ፣ ስርቆትን መተው እንዳለባት ሁሉ፣ ሽርክን መተው እንዳለባት ሁሉ መገላለጥን መተው አለባት። ሸሪዓው የሚፈልገውን የሸሪዓውን መስፈርት ያሟላን አለባበስ ልትለብስ ይገባታል ነው። መገላለጥ መዘዙ ብዙ ነው። የሴት ልጅም ክብር እንዲነካ የሚያደርግ ነው። ለቤተሰቦቿም ጭምር ውርደትን የሚያስከትል ነው። የሴት ልጅ ያለባበስ መበላሸት የኢማን መበላሸት ምልክት ነው። ሴት ልጅ ኢማኗ ሲስተካከል ዲንን ስታቅና ዲንን ስተገብር አለባበሷ ያማረ የተስተካከለ ይሆናል።